የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ዛሬ ደግሞ እንደዚህ ፋፋ ብትንትን ብለን ፈረሽረሽ አድርገን በቃ ፈንድሻችንን ሻያችንን ምናምን ይዘን ብስኩት ምናምን የቀረን የለም ሻያችንን ይዘናል። እንግዲህ ዛሬ ደስ የሚል ጊዜ ያሳለፍን ነው። ኢንሻአላህ እናንተም ደግሞ ለሀገራችሁ አቁቷችሁ እንደዚህ ፋ ብትንትን የምትሉበት በቃ ባቦቻችሁ ምናምን ሂድ ብላችሁ አንዳንዴ አየር መውሰዱ አስፈላጊ ነው። ዘና ማለቱ በቃ ጓደኞቻችሁ ጋር እንዲሁም ደግሞ ልጅም ያለው ልጅ ጋር በቃ ቤተሰቡ ጋር ዘና ፈታ የምትሉበት ትሪስታችሁ ኢንሻአላህ የሚበሉ ቤተሰቦች ሁሌ መቼ ድረስ አረብ ሀገር በስራ ላይ አንዳንዴ ደግሞ ፈታ በቃ ዝም ከሆነም በነገራችን ላይ ስራ ሊኖር ይችላል። አንዳንዴ ቅም በቃ ራሳችን አእምሯችንን ዘና ማድረግ አለብን። በቃ ንጹህ አየር መውሰድ ያለብን ዘና በቃ ባለን የሰው ልጅ ባለው ነው የሚኖረውና ባለን አቅም እንደዚህ በቃ ፈንድሻችንን ዳቦችን ምናምን ይዘን በቃ ባለን አቅም ፈታ ዘና እንበል ነው የምላችሁ ቤተሰቦች። ኢንሻአላህ እንግዲህ ይሄ ሊናፍቃችሁ ይችላል። ኢንሻአላህ ደግሞ እናንተም አንድ ቀን ደርሱበታላችሁ። እናንተ ብቻ ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። አገር ገብታችሁ ደግሞ እኔ ጋር አብራችሁ ደግሞ እንደዚህ ፋብትንትን ማለት ከፈለጋችሁ እንደዚህ መጫወት ምናምን ከፈለጋችሁ ስልኬ ይቀመጥላችኋል፣ አናግሩኝ። አብረን ደህና ጊዜ እናሳልፋለን። ተመልካቾች ተወዳችኋለሁ፣ እኛ አከብራችኋለሁ። ኢንሻአላህ ብሎጉ ይቀጥላል፣ ተከታተሉን ማለት ነው። ውድ ቤተሰቦች ውድ ቤተሰቦቼ እንደምታውስ ይሄ እንግዲህ እየበላን እየጠጣን በቃ ደስ ይላል። በነገራችን ላይ ከመዲያን ቤት ወጣችሁ እንደዚህ ፏ ምናምን ስትሉ በጣም ደስ ይላል ማለት ነው። ከዛ ከኩሽና እና እውነቴን ነው እና በቃ ኢንሻአላህ እናንተም ደግሞ ውድ ተመልካቾቼ እንደምታውቁት እንግዲህ ኳስ የሚጫወተው በቃ ለብቻውም ቁጭ ብሎ እንደዚህ እየተጫወተ የሚያሳልፈው ከቤተሰቡ ጋር ምናምን በቃ እስኪውት በጣም ነው ደስ የሚለው። ውድ ቤተሰቦቼ እኛም እንደዚህ ፈራርሸን እስኪ ፏ ብትንትን አድርገነዋል። እስኪውት እና ኢንሻአላህ ተወዱታላችሁ ብዬ አስባለሁ። ከወደዳችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እና ውድ ቤተሰቦቼ በነገራችን ላይ አህሪቡ እንጠጣ እንብላ ብያለሁ። በነገራችን ላይ ብዙዎቹም እዚህም ሆናችሁ የምትከታተሉኝ ያላችሁ አህለው ወሳለም ብያለሁ። ነው ቶሎኛ ጋራ አብራችሁ ጥሩ ጊዜ ታሳልፈላችሁ። አዎ ፈታዘናን በቃ ፈታዘና እንላለን። በዚህ በኩል ደግሞ ጤና ጣቢያው አለ። በዚህ ደግሞ በነገራችን ላይ ድርቅ እንኳን አይመስልም። አሁን ነው ግን በቅርቡ ዝናብ የጣለው ግን በቃ እንደምታወጡ ጫፊው በጣም ደስ ይላል። ሳሩ ምናምን ወጥቶ አላስገባሽም አብሽሪ። እና ውድ ቤተሰቦቼ ተከታተሉ እስከ መጨረሻው። ከተማውንም ደግሞ ቀጨፍ አድርጌ ሀገራችን ደግሞ አየሯ በጣም የተስማማችና በቃ በጣም ደስ የምትል አልሐምዱሊላህ ረብል ዓለሚን። የዛሬው ውሏችን ያው ለየት ያለ ነው። ደስ ይላል፣ በጣም ደስ ይላል። የምር በቃ እንቸታለን ማሻአላህ። እንግዲህ ጓደኛዬም ገለጠችላችሁ። በዛው አጋጣሚ ደግሞ አይትዬ ወድሻለሁ። እሺ እኔም እንዳንቺ በጣም አድርጌ ውድድ አድርገሻለሁ። እርሜና ጤና ይስጥልኝ። አሚን አልሐምዱሊላህ አሚን። ወንድሜ ጋር ረጅም ዑምር የምንኖረው አላህ ያድርጋችሁ። አሚን ረቢ አላህ። አዎ ለተመልካቾችም እንግዲህ ደህናውን ባላላ ይወፍቃችሁ። ደህና ትዳር ስትይዙ ያገባም ደግሞ ይውለድ፣ የወለደም አላህ ያሳድግላችሁ። አሚን ኢንሻአላህ። አሁን እንግዲህ እኔ እህትዋዬ መርቃንሽንም አሚን ብለናል። ውድ ተመልካቾች ኢንሻአላህ በሌላ ቪዲዮ ደግሞ እንመጣላችኋለን ማለት ነው። አንዳንድ ብሎግ እሰራላችኋለሁ ኢንሻአላህ። ሰብስክራይብ ያደረጋችሁ ብቻ እናንተ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ቶቼ አሁን ደግሞ ቤት ተገባሁ በኋላ ማለት ነው ኢንሻአላህ የቴን ትእዛዝ ላሳያችሁ ኢንሻአላህ። እና ማዘዝ ከፈለጋችሁ ደግሞ ቁጥሬን አስቀምጥላችኋለሁ ዘዙኝ ማለት ነው ኢንሻአላህ ለኢዱ። እና ይሄ 8 አፍ የሚባለው ነው እንደምታዩት። እስኪውት ከለሩንም ከፈለጋችሁ ሌላማ ከለር ከፈለጋችሁ ብቻ እናንተ የፈለጋችሁትን ትእዛዝ አሰራላችኋለሁ። በደንብ እንድታዩት ነው ማለት ነው። ውድ ቤተሰቦች ይታያል ጥራቱ ምናምን እንድታዩት ነው ማለት ነው ቤተሰብ። በዚህም ደግሞ እስከ ላይ ላሳያችሁ እንደምታዩት ነው ውድ ቤተሰቦች ኢንሻአላህ። ማዘዝ ከፈለጋችሁ ቁጥሬን አስቀምጥላችኋለሁ ለቤተሰቦቻችሁ፣ እንዲሁም ለእናንተ ከፈለጋችሁ ደግሞ ገዝቼ አስቀምጣለሁ። እንደምታዩት ይሄ አበባዎቹ በዚህ ከለር አድርጌላችኋለሁ ማለት ነው ውድ ቤተሰቦች። 8 አፍ የሚሉት ነው እና ይሄ የተገዛው 6500 ብር ነው ማለት ነው ቤተሰቦች። ያሰራሁት 6500 ብር ነው። የራሱ መቀነስ አለው።
ማሻአላህ ማሻአላህ የምር በአካል ብታዩት ደግሞ በጣም የበለጠ ነው የሚያምረው። እንደምታዩት አንደኛው መቀነት ነው፣ አንደኛው ደግሞ እንደዚሁ ታላይ ክሪሙ ነው ማለት ነው። ቤተሰብ እንደምታዩት ማሻአላህ ተባረከላህ። በሰላም ለብሰው የሚጨርሱት አለ ያርገው። በጣም ነው የሚያምረው። ውድ ቤተሰቦች እንደምታዩት እዚህ ደግሞ የ5 ዓመቷ አለ አንድ አይነት አድርጊልኝ ባለች ለእናቴና ለልጄ ነው ባለች መሰረት አንድ አይነት አሰርችላታለሁ። እስኪዋት ማሻአላህ የኔ ማረዋቂ በጣም ነው የምታምረው። በነገራችን ላይ የ5 ዓመቷ እስኪወት ኢንሻአላህ ተወዳላችሁ ያስባለሁኝ። ኮሜንት ላይ አስቀምጡልኝ፣ ቁጥሬን አስቀምጥላችኋለሁ። በፈለጋችሁት ሳይዝ በፈለጋችሁት አይነት አሰራላችኋለሁ ማለት ነው። ውድ ቤተሰቦች እናንተ ብቻ ሄሎ ይበሉ እና ክሬምም አላት። ክሬማችን ትመስላለች የሚታየ ማለት ነው። ማሻአላህ እናቷ ጋር አንድ አይነት ማለት ነው። ልብሳችን እንደምታዩት እቺ ክሬማ ናት። 3000 ብር ነው በነገራችን ላይ የልጅቱ 3000 ብር ነው። የሚቷ ደግሞ 6500 ብር ነው ማለት ነው። እቺ ደግሞ መቀነቷ ናት እንደምታዩት ማሻአላህ በጣም ነው እና እቺ መቀነቷ ናት። ውድ ቤተሰቦቼ እና የዛሬው ትዕዛዝ ይሄን ይመስላል። ማዘዝ ከፈለጋችሁ ቁጥሬን አስቀምጥላችኋለሁ። እዘዙኝ ለኢዱ ማለት ነው፣ ለአረፋው አሰራላችኋለሁ። ያው እንግዲህ ኢንሻአላህ ውድ እህቴ ቤተሰቦችሽም እንደሚወዱት ተስፋ አለኝ። ወዱታልን ብዬ ነው የማስበው። በጣም ነው የሚያምረው። ከቪዲዮ ደግሞ በነገራችን ላይ በአካል ቀርባችሁ ስታዩት ከለሩ ምናምን በጣም ነው የሚያምረው። እንደምታዩት ወርቃማ ነው። ይሄ ሱፍ ራሱ በጣም ማሻአላህ ነው። ማዘዝ ከፈለጋችሁ አናግሩኝ እና እላችኋለሁ። ውድ ቤተሰቦች የዛሬ ቪዲዮ እንግዲህ እና ይሄን ይመስላል ማለት ነው። እና ኢንሻአላህ ሌላም ነገር ካላችሁ ትዕዛዞች ምናምን እንሰራለን ማለት ነው። ውድ ቤተሰቦቼ